እኔን ውድድር ላይ እኔን ፉክክር ላይ ለመክተት የሚሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው የምወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር ነው። ጆን ዳንኤል አለ እኔ ከማንም ጋር አልወዳደርም አልፎካከርም። እኔ የምፎካከረው ከትላንትና ማንነቴ ከትላንትና ጆን ዳንኤል ጋር ነኝ። ክቡራን የዩቲዩብ ተከታታዮቼ ለዛ ነው አዲሱን ጆን ዳንኤል ሲበረታታ አላየሁትም። ከትላንቱ ጋር ሲፎካከር ጥሩ መጥፎም ነገሮችን አሳልፏል። እስር ቤት በመግባቱ ትክክለኛን ጆን ዳንኤልን ፈልጎ እንዲያገኝ ረድቶታል። ባህሪውን ለማስተካከል ትናንሽ ስህተቶችን ሊሰራ ይችላል፣ ግን እድል ሊሰጠው ይገባል። የድሮ ማንነቱን ለመተው እየሞከረ ነው። በፊት ብዙ ስህተቶችን ሊሰራ ይችላል። ተጨባጭ መረጃ አልቀረበበትም። ቅሬታዋን ጃኒ ስታሰማ የራሷን ስህተት ሸፍና ነበር ባቀረበችው ቅሬታ። ጆን ዳንኤል ባይመልስ ኖሮ አስቡት የልጁ ስም ዳግም ይጠፋ ነበረ። መከላከያ የሚላቸውን ነገሮች ተናገረ፣ በድምጽ ማሰማ። በፊት ሪሌሽን ነበረን፣ ከእስር ቤቱ በኋላ ግን ልጅ ስለወለድኩኝ ከእሷ ጋር መቀጠል አልፈለግኩም። በግልጽ ነግሬያታለሁ። ስላልተዋጠላት የሐሰት ክስ ነው የተናገረችው። ሰው እኔን እንዲጠላኝ አጓጉል ሰዓትም እየደወለች ታስቸግረኝ ነበረ ብሎ ድምጿን አሰማ። በቪዲዮ ራቁቷን ሁና ትደውልልኝ ነበረ ብሎ በመረጃ አቀረበ። የዚህ ልጅ ጥፋቱ ምንድን ነው? እሷ ስግብግብ ያደረገቻቸውን ነገሮች በግልጽ ብታወራ ሰው የሚረጋጋ ነበረ። ጃኒ በዮኒ ማኛ ቤት የሰጠችው መልስ ብዙ የዋሸችውን ነገር አስተካክላለች። ስሜታዊ ሆኜ ነው፣ እሱ ቀደም ሲል ስለሚያስፈራራኝ ነው ያረኩት እንጂ መረጃ የለኝም። ሰውነቴም የተቆራረጠው መስታወት ወድቆብኝ ነው። 1 ሚሊዮን ብር ከፍየዋለሁ ትላለች፣ ተንጣቷል ትላለች፣ ግራ ገብቷት ግራ ታጋባለች። ይህ የሐሰት መረጃ የተመቸው ጥቅመኛው ዮኒ ማኛ በብር ገዝታው ስለነበረ ዮኒ ይጠይቃል፣ ራሱ ያብራራል፣ ራሱ ይመልሳል። ቅጥረኛ መሆኑን በግልጽ ያሳወቀበት ቀን ነው። ባለነገሮቹ ሁለቱ ቲክታከሮች ዝም ሲሉ ዮኒ ማኛ ወሬውን በማቀጣጠሉ ጆን ዳንኤልን ለመበቀል ዳግም አሳስራለሁ በማለት ዘራፍ ሲል ይገኛል። የህዝቡ አጨብጫቢነት፣ የዮኒ ማኛ የወሬ አቀጣጣይነት ልጅቱን የባሰ ችግር ውስጥ ሊከቷት ቢራቢሮ ፋሚሊ ብለው ቲክታከሩን ሊቆጣጠሩት ፈለጉ። በጆከር ሰብሳቢነት የተደራጀው ኃይል ናዮን ለመርዳት የተጎዳች ሴት ናት። 1 ሚሊዮን ፎሎወር ማስገባት አለብን። ለተባበረን ፋሚሊ 100,000 የኢትዮጵያ ብር ሸልማለሁ። ናዮ እንድትገፋ ካሁን በኋላ አንፈቅድም። ጆን ዳንኤል እንዳከበርክን አንተም ናዮን አክብርልን። የጆን ዳንኤል ንግስት ብለን በአደባባይ አንግሰናታል። ምልክቷም ዳይመንድ ነው። ቲክታከሩን በዳይመንድ አጥለቅልቁት ብሎ ጆከር የቲክታኩ ንጉሥ ትእዛዝ ሰጠ። በዚህ ምልክት ቲክታከሮች ግራ እስከሚጋቡ ተወረርን የሚሉም አሉ። ፍክክሩን ከቢራቢሮ ጋር በቤታቸው ዳኝነትም የሰጡ አሉ። ዮኒ ማኛ ግራ ሲገባው የብልግና አፉን ከፈተ። ናዮን በምን ሰርታ ነው ንግሥት የተባለችው? ማንም በጎ ሥራ አልሰራችም። መታሰር፣ እስር ቤት ገብታ መውለዷ ነው ንግሥት የሚያስብላት ብሎ አላገጠ። በነገራችን ላይ ዮኒ ሥጋ ለበሰ አጋንንት ነው ስንል በምክንያት ነው። መገለባበጥ ይወዳል። የሴት ልጅ ጥቃትን እቃወማለሁ ማለቱ ማንም ሴት መመታት የለበትም ብሎ ጆን ዳንኤልን ተጨባጭ ነገር በሌለበት ስሙን እያጠፋ ነገሩን አስፍቶታል። እውነት ዮኒ ማኛ ሴት ልጅ መመታት መጎሸም የለባትም ብሎ ያምናል ነው? ጆን ዳንኤልን ሆን ብሎ ሊያጠምድበት ያዘጋጀው ወጥመድ ነው። እናንተም ታዘቡና ተጋበዙልኝ። የሚበሉት ያጡትን ይሄ የሚያፈስ ቆርቆሯቸውን እኮ ቢያንስ አሰራላቸው። ቤተሰቦች አታለቅልቅ።
የራሷ ያረረባት የሰው ታማስላለች። የድሮ አባቶች እኮ የሚናገሩት እኮ አባባል የሚገርም እኮ። የሚገርማችሁ ነገር ከሆነ ጊዜ በኋላ አፍ ሲያመልጥና ፀጉር ሲመለጥ አይታወቅም እንጂ ከሆነ በፊት ደግሞ እንዲህ ሲል ነበርኩ። ያን ሴትን መፍራት ይላል አቃለው ስትል ዘንጠለ ቁጭ አርጋ ምንም ማት ሞራሏን ሰባብሮ ምን አባቷን ማታመጣ ስብርብር አርገ ሞራሏን ታስቀምጣለህ። ገንጠላት ዘንጠላት ሲል የነበረ ሰውዬ አሁን ልክ አፉ ላይ ነገር ይጎርሳል። ወንድሟ ነኝ በዚህ ወጥ ተገልብጬ ባናቴ ቆሜ ይላል። የራስን አስተካክል መጀመሪያ። ጆን ዳንኤልን እስካልፈታው ድረስ እኔም አልፈታም። ወደ ቀደመ ነገራችን እንምጣና በአሁኑ ሰዓት ጆን ዳንኤል ኢትዮጵያን እያካለለ ጥሩ ስራ እየሰራ በእርዳታ ውስጥ ተጠምዷል። የመንግስትን ድርሻ እንደራሱ አድርጎ ውሃ ለሌላቸው ህዝብ ውሃ እንዲኖር ማድረግ፣ ለተቸገሩ መርዳት፣ ለተለያዩ ብሔር ብሔረሰብ ጋር ባህል እያስፋፋ በፍቅር ሁሉንም አንድ ለማድረግ የሚሰራ እንቅስቃሴው ሊደነቅ ይገባል። ጥሩ ስራዎችን መረሳት የለበትም። ጃኒና ጆን ዳንኤል ተታርቀው እሱ በነጋታው ስራ ላይ ነበረ። የተለያዩ ባለሀብቶች የልጁን ታታሪነት አይተው የአምባሳደርነትን ማዕረግ ሰጥተውታል። በዚህ ቀን ጀምሮ ነበረ ስሙን ለማስጠፋት የተጀመረው። አረ በፈጠራችሁ እግዚአብሔርን ፍሩ። ፖለቲካ ውስጥ ሀገር ማፍረስ ውስጥ አልገባም። አሁንም እንዲታሰር ነው የምትፈልጉት። ቲክታክ ላይ ቁጭ ብለን ምንም ሳንሰራ የተራበን የተጠማን የተቸገረን እየረዳ ፍቅር ላሳየን ሰው ከእስር ቤት ወጥቶ ዳግም ይታሰር እያላችሁ ነው። ጃኒ ወይም ደጋፊዎቿ እነ ዮኒ ማኛ አሁንም አፍ አይሞትም። ጆን ዳንኤልም በታሰረበት ወንጀል አንተም ተከሳሽ መሆንን ዘነጋው እንዴ? ኢቲቪ እንደዘገበው በዮኒ ማኛ ቲክታከር አማካኝነት አየር መንገድ በማወክ ተብሎ መከሰሱን ዘነጋኸው ወይ? ዮኒ ማኛ ስጋ ለበስ አጋንንት እንደመሆኑ መጠን ሮማንና ቤታዮ ዳግም ዮኒ ማኛን እንዳያገኙት ብለው ቃል ተገባቡ። ሌላው ጃኒና አዶናይ መሃል ክፍተት ሳይፈጠር አይቀርም። አዶናይ ዝምታ ውስጥ ገብቶ ሁለት ትላልቅ ፕሮግራሞቹ ላይ ጃኒን አልጠራትም። የ5 ሚሊዮን ፎሎወር ፕሮግራሙን ሲያቀርብ ብዙ ሰዎች መካከል እርሷ አልነበረችም። ሁለተኛ ደግሞ በአዲሱ ሳድሮ አፕሊኬሽን ሲያስመርቅ ፕሮጀክቱ ላይ አልመጣችም። ይባስ ብሎ ከአፍሪካ ከኢትዮጵያ ሚስ የተባለችው ሀሴት ጋር ተመቻችቶ በሳቅና በፍቅር ሲያወሩ ነበረ። ብዙዎቹ ለአዶናይ የምትመጥነው ሀሴት ናል ብለው ሶሻል ሚዲያውን አጥለቅልቀውታል። ቀደም ሲል ረዱ እያሉ ሚዲያውን ተቆጣጥረውት አሁን ወደ ሀሴት ዞረዋል። ስለዚህ አዶናይ የፍቅሩን ስሜት ለማንም ሳይተነፍስ ጃኒን ትቶ የደረሰበትን ክፍተት አይቶ ተንፋይ ሳይናገር ወደ ስራ እያመራ ነው። የሁሉም ዝምታ ያስፈራል። ብዙ አወዛጋቢ ነገሮችም አሉ። እውነት ጆን ዳንኤል እና ሊዮን አንድ ላይ ናቸው የሚለውንም አነጋጋሪ ሆኗል። የሁሉንም ትዝብት በአጭሩ አቀርብላችኋለሁ። የዞትር ምርጫችሁ ሊዲያ ፍቅር ዩቲ። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራደርም እኔ። ወንጌልን ቀቅለ ብላው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀረሽበን ስራ የለም። አረረረ ትረገጣለህ። በርጌ ነው ምረጥ መቀመቀታለ ሀቅም በማውራት በሌላ አይደለም። ባለፈው ለአንተ ብዬ ነው። አሁን ግን በሰራው ስራ ትገባለህ፣ ትበሰብሳለህ እያልኩ ነው። በሰራው ስራ አንተን ይወጋሃል። እዚህ ጋር የሰነጠቃት ሴት ልጅ ራሷን ለመግደል እዚህ ጋር ራሷን አትወጋም። በቀንን ያየ ነው። በዚህች ይደገም ነበር። እርግጠኛ ሆኜ ነው የምናገረው። ከእሱ ጋር ብትቀጥል ኖሮ የሚገርማችሁ ነገር ከሆነ ጊዜ በኋላ አፍ ሲያመልጥና ፀጉር ሲመለጥ አይታወቅም እንጂ
ከሆነ በፊት ደግሞ እንዲህ ሲል ነበርኩ። ያን ሴትን መፍራት ይላል አቃለው ስትል ዘንጥለ ቁጭ አርጋት ምንም ሞራሏን ሰባብረው ምን አባቷን ማታመጣ ስብርብር አርገ ሞራሏን ታስቀምጣለህ ገንጥላት። ሰላም ጤና ይስጥልኝ። ለ15 ዓመት በላይ ከሴቶች ጋር ሲሰዳደብ ሴትን ሲያዋርድ ሴትን ማዋረድ ኖርማል እንደሆነ በማህበረሰብ ያስተማረ ወጣት ህጻናት ልጆችን ሴትን ስደቡ ብሎ ያስተማረ ሴትን እንዳታከብሩ ሴትን ደብድቡ አሸማቁ ጭንቅላቷን ህሊናዋን ስበራት እንዳትሰማት እንዳታከብራት ከዛም በተጨማሪ ደግሞ ግብረ ስጋ ግንኙነት ከሴት ጋር ታደርጉ እጃችሁን በተክሊል አግብታችሁ ራሳችሁን አስደስቱ ብሎ ያስተማረው ዮናስ ሙሉነህ አሁን የኢንተርኔት የሴቶች ጠበቃ ሆኗል። በአደባባይ ሴት ልጅ መድፈር እንደሚፈልግ የሚያወራ እንዴት አድርጎ መድፈር እንደሚፈልግ ፒክቸራል ኢማጂኔሽኑን በአንደበት ቃሉ ራሱን ኤክስፕሌን የሚያደርገው ዮናስ ሙሉነህ የሴቶች ጠበቃ ሆኖ ዛሬ አዲስ ካባ ተደርጎለታል። ቴንክ ዩ። በነገራችን ላይ ናዮ እርዳታ ላይ ምናምን አለችበት እንደ ጃኒ ወይስ የለችበት? ናዮ እርዳታ ምናምን ስራ ላይ አይቻት አላውቅም። ጁዲዬ አይቻት አላውቅም አሏሽ። ናዮ አይታችኋታል? እርዳታ ላይ እኔ ማውቃት እስር ቤት ነው እንጂ እርዳታ ስራ ላይ አላውቃትም። ናዮ እስር ቤት አውቃለሁ እንደታሰረች እንጂ ሌላ ነገር አላየሁ። ምንም ስትሰራ አላየኋትም። እርዳታ ስትሰራ አላየኋትም። ማውቃት እስር ቤት ነው። እዛ ልጅ እንደወለደች ነው ማውቀው። ከዛ ውጪ ማውቀው ታሪክ የለም። ስለዚህ ንግስት ሊያስበላ አሁን ምንድነው ይሄ ልጅ መቀየሩን ማሳየትም ማመንም የሚፈልግ ኮሚኒቲ የለን። ጆን ዳንኤል አዲሱን ጆን ዳንኤል ቲክቶክ ላይ አፕሪሺየት ሲደረግ አላዩ። ሃቭ ዩ ኖቲስድ ሌትስ ቶክ አባውት ዘ ኦልድ ድል ተሰጥቶት የድሮውን ነው የድሮውን ነው አዲሱን ኖ እሱን ስለሱ አይደለም እኔ ስለ ድሮ ነው የሚሉክ። አዲሱ ጆን ዳንኤል ደግሞ ማቹር ነው አሁን ሪስፖንሲቢሊቲ ያለበት ሂስ ቢዚ እና ብዙ ነገር እየሰራ ነው። ለምንድን ነው እሱ ላይ ፎከስ ማያደርጉት? ስለሱ ስለ አዲሱ ስለመቀየሩ ለምን አይወራም? ቢካዝ ሴት ልጅ ተጎዳው ካለች ተቀባይነትም ሊኖራት ስለሚገባ እኛም ወንዶችም ደግሞ ማለት ነው መጀመሪያ የእሷን ቃል ነው የምንቀበለው እናምናታለን። ግን መከራከሪያ ካመጣ አንድ ወንድ ደግሞ ማለት ነው ኦኬ ዌይት ሚኒት ብለን ደግሞ እንጠይቃለን። መከራከሪያ ካላመጣ ይጠየቃል። ለምን በማህበረሰባችን ሴት ልጅ እየተጎዳች ስለሆነ አሁንም ሞር አድቫንቴጅ ለሴት መስጠት አለብን በሚለው ነበር። ጆን ዳንኤል ላይ የሚነሱ ተቃውሞችን ስትሰሙ ኢትዮጵያ ውስጥ ቀጭን ገመድ ላይ መኪና ብትነዱ በኋላ የተራምዳችሁ ተአምር ብታሳያቸው አቃቂር ማውጣታቸው እንደማይቀር ነው የሚነግረን። እሱ ብሔር፣ ዘር፣ ሃይማኖት፣ ቀለም ሳይለይ በሁሉም የኢትዮጵያ ክልሎች በገጠር ላሉ እናቶች ውሃ ላስወጣ ባለ ከቲክቶክ ላይ ቪዲዮን ተረባርቦ ሪፖርት እስከ ማስጠፋት ስሙን በማይረባ አሉባልታ ወሬ ለማጥፋት መንቀሳቀስ መሀይምነትን ነው የሚያመለክተው። ዘረኛ ሰው ሰውን ከሰው ጋር እንዴት እንደሚያባላና እንደሚያጫርስ ከዛም ኪሱን እንዴት እንደሚያደልብ ነው እንጂ የሚያስበው እንደ ጆን ዳንኤል ለተጠሙ መድረስን አያውቅበትም። ሁላችንም ከጆን ዳንኤል ጎን ልንቆም ይገባል። በብልሃት እንኑር። እግዚአብሔር አጽና ያለ የለም እኮ እኔ ነኝ ከፍቼ እርዳታ አሰባስቤልህ ብር የሰጠውክ። ወጣቶች ብቻ ሼር፣ ኮፒ ሊንክ፣ ዱት ሪፖስት አድርጋችሁ ይህንን ቪዲዮ ለዮኒ ማኛ ብቻ አድርሱልኝ። ዮኒ ማኛ ማለት ነው ወጣቶች ብቅ ብቅ የሚሉትን ወጣቶችን ወደ ኋላ ለማስቀራት የሚፈልግ አይታችኋል። እንግዲህ ጆን ዳንኤል ከእስር ቤት መጥተው ብዙ ሰዎች ሲደሰቱ፣ እሱ ደግሞ መልሶ ወደ እስር ቤት ነበር ማስገባት የፈለገው አልተሳካውም እንጂ። በመቀጠል ደግሞ ሃይማኖትን እስልምና ለሽርሙጥና ብቻ የምታምነው እምነት አላከብርልም። ሽርሙጥና ነው። ጃኒን እንደሚወድ ሰው ሆኖ አሁን ደግሞ በጃኒ በኩል አድርጎ ሴቶችን እንደሚወድ አድርጎ ሊመጣ ይፈልጋል እንዴ? አንተ አስመሳይ። እና በጣም የሚገርም ጊዜ ነበረ። አዶናይ እውነት በጣም ቀንለብ ያለው ልጅ ነው። በስመ አብ እኔ ውስጤ ተንዘፈዘፈ። አናግሩት ብዬ አናገርኳቸው። በጣም ለራሱ ምንም ነገር እያደረገ አልነበረም ቆሞ። በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታ እና የሚገርም ነበረ ፕሮግራሙ። አሜዚንግ አርቲኩሌትድ ኮንፊደንት በጣም ጎበዝ ነው። በቃ በጣም ነበር ደስ ያለኝ እሱ አብሮት እየሄደ ስለነበረ። ያቺ በአዶናይ ብትሻፍጂም የሚገባሽ ሴት ነሽ። ወይኔ ቁመት፣ ወይኔ መልክ፣ ወይኔ አቋቋም የሴት ኩል ማለት እች ልጅ ናት። የምር እኔ የኮንሰርት ዕለት አይቻት አልጠገብኩም ማለት ነው እንዴት አባቷ እንደምታምር። ይሄ ቪዲዮ ደግሞ ለጆን ዳንኤል አድርሱልኝ። ጆን ዳንኤል ራሱን እየቻለ በራሱ መንገድ ኳሊቲ ያለው ልጅ ነው። ይመቸኛል፣ አልጠላውም። ጆን ዳንኤል ዛሬ ላወራ የመጣሁት ስለ ጆን ዳንኤል ክፋት ሳይሆን ጥሩ በጎ ነገሩን ላወራላችሁ የመጣሁት። ጆን ዳንኤል ራሱን የቻለ ኳሊቲ ያለው ልጅ ነው። ግን ጆን ዳንኤል እባክህን ከዚህ ልጅ ጋር ኮላብ ማድረግህ ግዴታ ነው። ነብይም በሉኝ
ወሬኛም በሉ ጆን ዳንኤል ግን ከዚህ ልጅ ጋር ኮላብ አድርጎ መስራቱ ግዴታ እግዚአብሔር ነው የምላችሁ። ሁለቱም ራሳቸውን የቻሉ ኳሊቲ ያላቸው ልጆች ናቸው። አንድ ላይ ደግሞ ተቀናይተው ቢሰሩ ዋው እንደ ሀሳብ ነው። ሙሉ ቀሚስ ለብሰሽ ስትሄጂ የነበረ ሰው ዛሬ በጆን ዳንኤል ነው ዘመናዊ መኪና መንዳት የደረሽው፣ ስንት ነገር እንትን ማለት የደረሽው። ይመቻችሁ። እኔ የአዶናይም ተቃዋሚ አይደለሁም፣ የጆን ዳንኤልም ተቃዋሚ አይደለሁም። እኔ ሁለቱንም በኩል አይን ነው የማየው። እኔ ጆን ዳንኤልም ጋር ችግር የለብኝም፣ አዶናይም ጋር ችግር የለብኝም። ችግር ግን ጃኒ ጋር ልታጣላ የተነሳችው ጃኒ ናት። ለምን ሁለቱ እንዲደባደቡ ትፈልጋለች? እግዚአብሔርና የኢትዮጵያ ሕዝብ ግን ፍርድ መፍረድ አለ። ወንድ ልጅ ስለሚበደለ በጣም ይሄ ልጅ እኮ የተበደለ የተገፋ ማለት እስር ቤት እንግዲህ ባላወቀ አልወርድም ብሎ ብዙ ነገር ደረሰ። በቃ አራዳ ናት። ዛሬ ሁሉ ነገር ደረሰ። ለዛሬ አበቃት። ምን ታውት በቃ አዘግቶብኛል በድሎኛል ካለ የተበደለችበትን ነገር ይዛ ትወጣ። ማን እዚህ ፓስተር ደግሞ ችግር አለ። በቀደም እኔ ጋር ጥሩ ነገር ደገፍ ተገልብጠ ነው። እኔ በቆንኩበት ሳይድ መቆም አለበት ፓስተር ላቅ መቆም። እኔ አንቺ እኔ አዘግቶብሽ ከሆነ ናት የትሙት እስኪ አካውንቱን እናምጣ። እውነት ውስጥሽ እያወቀ ግን ምቀኛ ስለሆንሽ በዚህ ሰበብ አድርገሽ ልክ አዶናይ ጋር ስላለሽ ጆን ዳንኤል እንደሚቀና ምናምን ጆን ዳንኤል ለምነሽ ሄድሽው አንቺ አይደለሽ። ለመጀመሪያ ጊዜ ብላኪ ቤት ገስት ጌም ስንጫወት እኔ ጋር ተነካክተሽ ራዝ የሚባል ልጅ አይደለ ለአንቺ መጀመሪያ ጆን ዳንኤል አንበሳ ቀንበሰሽ ራዝ የሚባል ልጅ አይደል ጊፍተር እሱ ጋር ጸብ ስለሆንክ ጊፍት ያስጀመረሽ ጌም የጀመርሽ አካውንት እኔ ጋር ስትጣያን ጊዜ አካውንትሽ ላይ ምን ነበር? እኔ አልገለባበጥም እኮ ቆሻሻ እኔ ማንም ሳይናገር እኔ እኮ ነኝ። እኔ ነኝ ያን ጊዜ እኔ አሁንም ሰርብሽ ለምን ሳይድ ይዟል ስትይ ድሬዳዋ ላይ ያን ጊዜ የድሬዳዋን ሕዝብ ተሳድበሽ ያን ጊዜ ስትታሰሪ እኔ ነበርኩ ወጥቼ ተናገር። ከማንም በፊት ወጥቼ ስጭቃጭቅ ስለዛለዝልሽ ብዙ ነገር ስለነበረ እኔ ነኝ። እኔን ግን ዛሬ መተሽ ሳይድ ይዘናል ቴንክ እንኳን አላልሽኝም። ሴት አንቺ ሊያሾን ያጂ ጆን ዳንኤልን እኔ ይዛል ትኩስ ጦርነት እንከፍታለን። እናትሽ ትበዳልሽ። በቃ ይኸውልሽ እንደዚህ ነው። ያቺ እኔ ድሬዳዋ ላይ ያደረኳት ነገር ስላመመች ሳይድ ይዟል ስትይ ያቺ ድሬዳዋ ላይ ያቺ ነገር ናት ያሳመመች። ታይ እንጂ አንቺ እንደናዮ የበደልሽው ሰው አለሽ። ናዮን ክለብ ላይ የተለያየ ቦታ ላይ ስታገኛት ባሽሙር አይደል መሰድቢያት ለመምታት ሁሉ ትጋበዣለሽ አይደል? ቅናት ያለብሽ እኮ አንቺ ነሽ። እከካ ሸሌ ናዮ አንድ ቀን ተናግራች ታውቃለች? እስኪ ናዮ እንዴ ሴት ልጅ የተበደለ ሴት ልጅ ግፍ የደረሰባት እንደ ናዮ አለ? አንድ ቀን ወጣ ተናግራ ሰው ስትናገር ፖስት ምናምን ታደርጋለች። አሁን ልጅቷ አእምሯ እንዲጎዳ በዛ ላይ መልሳ ባሏ ጋር ሌላ ጥርጥር እንዲኖራትና እነሱን ለማጣላት አሁንም ደግሞ ጆን ዳንኤል እኮ አንድ ቀን የኔ ፍቅር ነይ ቢልሽ አዶናይም ብሎ ካርገሽው ዛሬ ትሄጃለሽ። እግዚአብሔርን ያንቺ ችግርሽ ናዮ ጋር ለምን ኖረ ነው? በቃ ለምን እኔ እንደፈለኩ አላረገው? ገንዘብ እየቦጠብሽ ሲያበላሽ ሲያጠየም ኪራይ ሁሉ ሲከፍልልሽ የነበረ እሱ አይደል እንዴ? እና እስኪ ወንድ ወንክ ተከራከረኝ። ችግር የለብህ። እሺ እንደው እዚህ ቢሆኑ አናፍጬ እዚህ ያለ መሆኑ ጥሩ። ለኮንሰርት እመጣለሁ፣ አናፍጦታለሁ። የዛኔ እንደ ማቪ እንዳናፍጦት ነበር። መድኃኒዓለምን አይጋሽ በዛ መሆኑ ጠቀሙት። እኔም እጅ በእጅ እንጣላት ጋሽ ጨለውት ስር ገብቼ ነው የምቆነጥቶ። የምር ጋሽ እስኪ አዲስ አበባ ምና ዝም ብሎ ለጭው ጋሽ ነበር ማረጉት። እንዲህ ከዘራ ሰጥቼ ነበር ምልኩት። እግዚአብሔር በቃ የመጨረሻ ተንቋል ጋሽ። አይ ጋሽ የምር ይዘጋጅል ቦክስ በቃ ከጋሽ ጋር ዝም ብዬ በመጀመሪያ የማክበር ሰላምታ ሰጥቶታለሁ። በቃ ባለሻት ዘርሮታለሁ። በቃ ባለሻት ማለት ነው። ኤኒዌይስ ጋሼ እናቶትን ብያለሁ ለመጨረሻ ጊዜ። ቴንክ ዩ ሶ ማች አመሰግናለሁ። ያረዳጆች አሁን ወደ ቁም ነገሩ ስንመለስ አሁን አዶናይ ጥሩ ነገር እያደረክ ነው። ሴቱን ዞር ብለ እያየ ነው። ጥሩ ነው። አሁን እች ልጅ የተማረች ቆንጂዬ ስነ ስርዓት ያላት ክብር ያላት ለንግግሯ በቃ ምን ብዬ ልንገር ስፒድ ራሱ የወደዳት ስፒድ ራሱ ተመልሼ ያገኘት አይደለችዋን እንዝርት የሆነች ቆንጂዬ ልጅ
ላንተ ነው የምመኝልህ። ላንተ እንደዚች አይነት ሴት ነች የተማረች ጥሩ ሴት ነው እንጂ እዛ ሰፈር ምንም ወደ እንግሊዘኛ ያውቁ ወላ አልተማሩ እነዛ ሰዎች ካንተ ጋር የሚሄዱ አይደሉም። እንደዚች አይነት ስማርት የሆነች ሴት ነች ካንተ ጋር የምትሄደው። አዱዬ እንደው ከዚች ጋር ብትሆን ማርያም እንዴት ደስ እንደሚለኝ። በቃ ካንተ ጋር የምትሄድ ሴት ነች። ስማርት ነች ልጅቷ፣ በጣም ቆንጆ ነች እና መልካሙን ነው የምመኝልህ አዱዬ። ከዛ መንደር ብትወጣ ደስ ይለኛል። እውነት አዶናይ ከቲክቶክ ክረሿ ከረዱ ጋር ለማጣበስ ቻሌንጅ ተጀምሮ ብዙዎች በኮሜንት ስር ረዱ እያሉ ነበር። ረዱ ወደ ጀርመን መመለሷን ተከትሎ ቻሌንጁ ቀዝቅዞ ነበር። በዚህ መካከል ግን አዶናይ አሾ ስፒድን ካማለለችው ሚስ ወርልድ አፍሪካ ተብላ ከምትጠራው ቆንጆ ጋር አብሮ ታይቷል። እንዲሁም ወንበር ስቦ በክብር ሲያስቀምጣት የሚያሳይ ቪዲዮ ተለቋል። አሴትና አዶናይ አብሮ ይሆኑ ይሆን ወይስ ረዱ ወደ ኢትዮጵያ እስክትመለስ ጠበቃለች? እስቲ ኮሜንት ላይ አስቀምጡልኝ። ፎሎ እያደረጋችሁ ዳይመንድ እየመራ ነው። ዳይመንድ ከላይ እየመራ ነው። ዳይመንድ 517 ደርሰናል። ዳይመንዶች እየመራችሁ ነው። ዳይመንድ እየመራ ነው። ቢራቢሮ ተሸፍኗል። ቢራቢሮ ተሸፍኗል። ዳይመንድ እየመራ ነው። ለ700 እየተለበለቡ ነው። ዳይመንድ እየመራ ነው። ለጊዜው እስካሁን ዳይመንድ ቁጥጥሩን እሱ እንደተቆጣጠሩ ይገኛል። ይሄው የዳይመንድ ፋሚሊ ኧረ በእናታችሁ ኧረ በእግዚአብሔር እኔ ነው ዳይመንድ እየለጠለጠው ነው። ዳይመንድ እየለጠለጠ ነው። ከላይ እስካሁን የዳይመንድ ፋሚሊዎች የዳይመንድ ፋሚሊ ኮፒ ፔስት በማድረግ አልተቻለም። ዳይመንድ ቢራቢሮ እንደዚህ ነው ይብላችሁ። ቢራቢሮ እንደዚህ ሆኗል። ዳይመንድ እየለበለበ ነው። የመጨረሻ የማስጠንቀቂያ ቪዲዮ ነው ይሄ። ከጆን ዳንኤል አንፃር የመጨረሻ የማስጠንቀቂያ ቪዲዮ። እስካሁን ጆን ዳንኤል ላይ አፋችሁን ስትከፍቱ ልጁን ለማስቀየም ስትሞክሩ ዝም ያልናችሁ ከጃኒ ጋር በተገናኘ የተፈጠረው ኢሹ ስሜታዊ አድርጓችሁ ነው በሚል ነው እንጂ ፈቅደንላችሁ አይደለም። እንደዛ አፋችሁን እንድትከፍቱበት ፈቅደንላችሁ አይደለም። እናም ሁሉም ነገር ምን አለው ገደብ አለው። ሲበዛ ማርም ይመራል እንደሚባለው አዶናይን ለመደገፍ ግዴታ ጆን ዳንኤልን መጥላት አይጠበቅባችሁም። በተቃራኒው ደግሞ ጆን ዳንኤልን ለመደገፍ አዶናይን መጥላት፣ አዶናይን ማስቀየም አይጠበቅባችሁ። ለምሳሌ እኔ ለአዶናይ በጣም ብዙ ቪዲዮዎች ሰርቼለታለሁ። ልጁ ካለው ቅንነት፣ ደግነት ከሰራቸውን በጎ ስራዎች አንፃር ስለሚገባው ቪዲዮ ሰርቼለታለሁ። ለምሳሌ ለአዶናይ ምን ለማለት ፈልጌ ነው? ይህንን ቪዲዮ የምሰራው በሚዛናዊነት ነው እያልኳችሁ ነው። እኔ ግን በግሌ እንደታዘብኩት ጆን ዳንኤል ላይ የተነሱ ያሉ የክፋትና የጥላቻ ቪዲዮዎች በጣም በዝተዋል። በጣም የሚገርመኝ በጆን ዳንኤልና በአዶናይ መካከል ካለው ልዩነት ይልቅ እነሱን እንደግፋለን በምትሉ መካከል ያለው ልዩነት ይሰፋል። እነሱን እንደግፋለን በምትሉት መካከል ያለው የእርስ በርስ ጥላቻና ፉክክር በእነሱ በዋናዎቹ መካከል የለም። ስለዚህ የሚያዋጣውና የሚሻለው ነገር ምንድነው? ብትችሉ እንደ ትልቅ ሰው ወጣችሁ አንዱን ደግፋችሁ አንዱን እየጣላችሁ አንዱን ከፍ ያደርጋችሁ አንዱን ያዋረዳችሁ ቪዲዮ ከምትሰሩ እስቲ ሁለቱን ልጆች የሚያስታርቃቸው አንድ የሚያደርጋቸው ተቀራርበው የተሻለ ነገር የሚሰሩበት ነገር እንዲፈጠር አስታርቋቸው። እስቲ እንደዛ አይነት ሐሳብ ስጡ። ቪዲዮን አድርሱልኝ። አመሰግናለሁ። የዘወትር ምርጫችሁ ሊዲያ ፍቅር ዩቲዩብ ቻናል ይሁን። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉት። ክበሩልኝ። እናመሰግናለን።